ቁመና ያለው ቲክታከር የለም ማለች ልደታ ጋይስ ሁለልብ ምትሰማን ጋይስ ምትሰማን ጋይስ ሁለልብ ስማይ ሁለልብ የኔ እናት አንድ ልብ እሺ አንድ ልብ ወይ አንድ ኮፍያ አንድ ኮፍያ ወይ 5 ዶናት። ኧረ ጋይስ ኧረ ልጆች ወይኔ አምላኬ ወይኔ ማዬ እሺ ድገሙት ጋይስ ኧረ 2 ዶናት ኧረ ጋይስ በኢየሱስ ስም ኧረ 2 ዶናት ሙላሽ ነው ኤዶምዬ በኢየሱስ እዚህ ደርሰን ላቋርጥልህ ድጌን ጀምረው ላክልኝ ጉዴ እና ክረምት ላይ ነው መጪው ነይ መኪና ነይ በብርዱ ለምን እስከዛ ትቆያለሽ? ለመሟሟቅ ነው። ያኔ አሪፍ ነው። ወይ ላይ የገባችሁት ሁላችሁም እየተባለ ነው። ከሂሳብ ታባርጉስ ኤቭሪባዲ እኩል ለብል ታፕ እናድርግ። ለብልቡት እስቲ እግዚአብሔርን ስሚ ከሜላት ጋር ፍሬንድ ናችሁ አይደለ? ሜላት ማነች? ሜላት ሜሊ ነች። እቺ ዩኬ ያለችው እኮ እሷ ተሽቃሽቃብጣ ቦልቻታለሁ። ሰው ሲጣላ ተሽቃብጣ ምን አደረገች? ዝም ብላ ሰው ሲጣላ ተሽቃብጣለች። ኧረ አሪፍ ልጅ ነች። እግዚአብሔር አንቺ ግን አንዳንዴ ኦቨር ትሄዳለች። ባይዘዊ ማለት የምሬ ነው። ትናንትና ፋሲካ ነው። እግዚአብሔር ለእኛ ፍቅርን ያሳየበት ለእኛ ሲል እየተሰቀለበት ጌታ ምስክር የምሬ እኔ ባይዘዊ በህይወት ዘመን ይቅርታ ላደረግላቸው የምላቸው ሰዎች ይቅርታ አድርጌላቸዋለሁ። እኔም ይቅርታ ጠይቄያቸዋለሁ። ጌታ ነው የምልሽ። እሷና ከሚስት ጋር ታረቅ ማልታረቅ እሱም ታዩ ብቻ ልነግርሽ የምፈልግ ማታረቅ አይደለማ ይቅርታ ይሆናል አይደለ? ይቅርታ እኮ ማለት እኮ በቃ ሶሪ ምናምን እኮ ትባባያለሽ። ገባሽ? ግን እኔ ያልኩሽ አንቺ እንደዛ ነው። በቃ በሩቁ ሆኖ ፒስ መባባል አሪፍ ነው። እንደዛ እኮ ነው። ያ እንደዛ እኮ ነው። ወጣለች እኔ በቃ በሩቁ አልደራረስ በቃ በሩቁ አንተን የመሰለች ጋይስ ደግሞ ናሆሚ የናሆሜን ጥርስ የሞላ አምላክ ይህንም ህይወት ይሙላው። አቤት ነገ ጥርሴን እንዴት እንደማደርገው ብታውቂ። ናሆሜ እዚህና እዚህ ለምን እንትና ታስገባለት? ብረት ብልጅ ነች። ለምን ጌጥ ወጣጤ ፍሪክ መሰልኩሽ እንዴ? ተይ እንጂ። ስንት አመት ነው? 24 ኦኬ። ከዛ መስከረም 1 ላይ 25 ይዛለ። በልጅነቴ እኮ በስዬ እኮ የምሬ ነው። 24 እኮ በጣም ትልቅ ሰው ነው ባይዘው።
በጣም ልጅ ነኝ። 24 አትሆንም ነው ሆሚ ግጥም አድርገህ 26ን በልተሃል። አሁን እኔ እና አንቺ ተገናኝተን አብረን ብናወራ ምናምን አንተማ ሽማግሌ ነህ ነው የምትይ። እኔንም አንቺም አሮጊት ነሽ ነው የምትለኝ። አይስዌርን ወይኔ ነው ሆሚ ምናምን ብለሽ ፍቅር ራሱ ሊይዝሽ ይችላል። የምሬ ነው የምልሽ 26 ነው 24 አይሆንም። ኧረ እኔ 24 ዓመቴ ነው። አንተ ጆን ዳንኤል እንኳን 26 ነው። 25 እና ነው ሌባ አይደለም አንቺ አትመይ የብድነች እ አንተ ፍርድ ቤት ጆን ዳንኤል ሲናገር በጆሮ ይሰምቻለሁ። ስንት ነው ያልሽው አንቺ? 26 አይደለም 25 ባለፈው ያዘ። 25 ባለፈው ይዟል። አሁን እሱ 25 ዓመቱ ነው። አንቺ ስንት ዓመትሽ ነው? 26 ነው። ኧረ አብረን ተምረናል። ሂል ሳይድ ማ እኔ እና እኔ በልጅነት ያድጌ እኮ 26 እኔ 22 ዓመቴ ነው። አኪዲ ለነገሩ ልጅ ነሽ እኮ እኔ እኮ አውቃለሁ እኮ ነግረውኛል። ከጆሲ ጋር እኮ አብረን የተማርነው ጆሲ ጋር ነግሮኛል። እዛ ምናምን ነገር ምናምን ወንዶች ምናምን እንዴት ነው የምታደርጊው ምናምን ሰምቻለሁ። ውሸት። እኔ በጣም ጨዋ ነኝ። 22 እኮ አዶንዬ ነው። እሱ ምንድን ነው የሚያደርገው? ይኸውልህ አይ ተው ጆሲ አይ ከዚህ በፊት ጆሲ የኔ ጌታ በቃ ሀሜተኛ ልታደርገኝ አይደለም። የእኔ ጥያቄ ነው የጠየኩሽ። እኔ ምንም ስለ ሀሜት አላወራሁም። ጥያቄ ጀስት ኩዌሽን። እኔ ወንድሜን ጆሲን አላማው ምን ማድረግ ነው የሚያስደስትሽ? መብላት ዞሪ ላይ ሲደርስ ሌላ ነገር። ከምወዳቸው ሰዎች ጋር ማውራት